ዘመዳ ሽነት ያሙሽርታ አሁን ላይ የሰማናቸው የመጣናቸውና ለጆሮአችን እየተለመደ ከመጡት አነጋጋሪ ነገሮች ውስጥ የታዋቂ ሰዎች ሽምግልና፣ ሰርግ፣ መልስ እና ተያያዥ ፕሮግራሞች ናቸው። ሰላም፣ እንኳን ወደ ቻናሌ በሰላም መጣችሁ። በቆይታችሁ ከሰሞኑ እጅግ አነጋጋሪ ስለሆነውና የባለስልጣኑ ሰርግ አስቃኛችኋለሁ። አብራችሁኝ ሁኑ። የዶክተር ወርቅነህ ገበየሁ ልጅ ከሰሞኑ ሊሞሸር መሆኑን ተሰምተናል። ካፒቴን አማኑኤል ወርቅነህና ካፒቴን ማህሌት ተረፈ የሰርግ ፕሮግራም በጣም አነጋጋሪ እንደነበረም ሰምተናል። በዩኒቲ ፓርክ የተደረገው ይህ ፕሮግራም የተለያዩ ባለስልጣናት እንዲሁም ታዋቂ ሰዎች የታደሙበትም ነበር ተብሏል። በአንድ ወቅት ጠቅላይ ሚኒስትር አብይ አህመድ ባለውለታዬ ሲሉ የጠሯቸውና ያሞካሿቸው ዶክተር ወርቅነህ ገበየሁ ሰሞኑን ባደረጉት የልጃቸው ሰርግ ላይ ለየት ባለ መልኩ በባህላዊ መልኩም ተዘጋጅቶ ነበር። የኦሮሞ ፈረሰኞችን ጭምር ያሳተፈው ይህ የሰርግ ፕሮግራም አዲስ አበባ ላይ ከሰሞኑ መነጋገሪያ ከሆኑ ጉዳዮች ውስጥ አንዱም ነበር። ወደ ሙሽራዋ ካፒቴን ተረፈ ህይወት ታሪክ ስንመለስ ከዚህ በፊት የተለያዩ የሙዚቃ ክሊፖች ላይ መናቃት ሲሆን አሁን ደግሞ ወደ አቪዬሽን ኢንዱስትሪ በመቀላቀል የአውሮፕላን አብራሪነት ማለትም የካፒቴን ማዕረግነትን ለመሆን የበቃች ሲሆን አሁን ላይ ደግሞ መሞሸራም ተነግሯል። የእነዚህ የሁለቱ ካፒቴኖች ሰርግ ብዙ ሚሊዮን ብሮች እንደተፈጀም እየተነገረ ነው። ትላንት ማታ ደግሞ የመልስ ፕሮግራማቸውም እንደነበርና በኦሮሞ ባህል ልብስ መታየታቸውም ተነግሯል። ሚዜዎቻቸውም የሷም ሆኑ የሱ በኦሮሞ ባህላዊ ልብስ ታጅበው እንዲሁም ደግሞ የአባ ገዳ ዱላዎችን በመያዝም በባህላዊ መልኩ አንጸባርቀው ታይተዋል ተብሏል። እናም ይህ ትኩረት የሳበው የቀድሞ የውጭ ጉዳይ ሚኒስትርና የፌደራል ፖሊስ ዋና ኮሚሽነር በመሆን ያገለገሉት በአሁኑ ሰዓት ደግሞ የምስራቅ አፍሪካ በይነ መንግስታት ኢጋድ ዋና ጸሐፊነት እያገለገሉም ይገኛሉ። የሰርጉ አጋፋሪዎች ሙሽሮች ወደ ተዘጋጀላቸው መድረክ ሲመጡ በሳክስፎንና በባህላዊ ጭፈራም ጭምር ሲያጅቧቸውም ታስተውሏል። ከሳምንታት በፊት አስቀድመው የተናገሩት መረጃዎች የሃይማኖት አባቶች፣ አባ ገዳ ሽማግሌዎች እንዲሁም የመንግስት ኃላፊዎች በተገኙበት የሽምግልና ስነ ስርዓት በመከናወኑም ታውቋል። ለሁለተኛ ጊዜ የኢጋድ ዋና ጸሐፊነት ቦታውን ተረክበው እያገለገሉ የሚገኙት ዶክተር ወርቅነህ ገበየሁ የድርጅቱ 6ኛ መሪ መሆናቸው ተነግሯል። በኢትዮጵያ የትራንስፖርት ሚኒስትር ቦታን ጨምሮ የተለያዩ የአመራር ቦታን የሰሩት እኚህ ወርቅነህ ከሰሞኑ የወንድ ልጃቸው ሰርግ ላይ አድምቀውትም ነበር። ለወትሮም ቢሆን ባለስልጣኖቻችን ልጆቻቸውን ከሀገር ውጭ አስተምረው እዛው ድረው ሲያኖሩ ብንመለከትም ይህ ነገር ግን ለዶክተር ወርቅነህ ገበየሁ አያካትትም። ለዛም ይመስላል ደመቅ ባለ ሰርግ የልጅታቸውን ሰርግ በአዲስ አበባ ላይ ያሳለፉት። እናም እንግዲህ ተመልካቾቼ የዛሬ ፕሮግራም ይሄንን ይመስላል። እንግዲህ እንደተለመደው ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። የደረሰ መረጃ እንደሚያመለክተው የቀድሞ የፌደራል ፖሊስ ኮሚሽነርና የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ነገ እሁድ ሚያዝያ 26 ቀን 2017 ዓ.ም ልጃቸውን ይድራሉ። የወቅቱ የኢጋድ ዋና ጸሐፊ ዶክተር ወርቅነህ የመጀመሪያ ልጅ የሆነው ካፒቴን አማኑኤል ወርቅነህ ከሙያ አጋሩና እጮኛው ካፒቴን ማህሌት ተረፈ ጋር ነው የጋብቻ ስነስርዓቱን የሚፈጽመው። የሁለቱ አውሮፕላን አብራሪዎች የሰርግ ስነስርዓት በአዲስ አበባ የወዳጅነት ፓርክ ከምሽቱ 11 ሰዓት ጀምሮ በተዘጋጀው የራት ግብዣ እንደሚከናወን ምንጮቻችን ካደረሱን የሰርግ ካርታ ላይ ተመልክተናል። ከጥቂት ሳምንታት በፊትም አባገዳዎች፣ ታዋቂ ባለሀብቶች፣ ታዋቂ ሰዎችና የተለያዩ ግለሰቦችን የያዘ ሽማግሌ ወደ ሙሽር ቤት ተጉዞ እንደነበር ምንጮቻችን ገልጸዋል። የሁለቱ ካፒቴኖች ሰርግ ከሰዓታት በኋላ ማለትም እሁድ ሚያዝያ 26 ይፈጸማል።